በእያንዳንዱ ማለዳችን ከእንቅልፋችን እንደተነሳን በመጀመሪያ ወደ እጃችን የሚገባው ቀኑን ሙሉ ከእጃችን የማይለየውና መላውን ዓለም በአንድ ጣታችን እንድንከታተል ይረዳን ይህ ትንሽ መሳሪያ የሞባይል ስልክ። ይህ ዛሬ ላይ ከእያንዳንዳችን እጅ የማይለየው የሞባይል ስልክ በአውሮፓውያን አቆጣጠር በ1969 ሳይንቲስቶች የሰው ልጅን ወደ ጨረቃ ለመላክ ከተጠቀሙበት የናሳ ኮምፒውተር በቢሊዮን እጥፍ የላቀ የማቀነባበር አቅም እንደነበረው ያውቃሉ? ወይስ የመጀመሪያው የሞባይል ስልክ የአንዱ ክብደት ከ1 ኪሎግራም በላይ እንደነበረስ? ይህ ማለት በአሁኑ ጊዜ ከ6 የሚበልጡ ስማርት ስልኮችን በአንዴ መያዝ እንደማለት ነበር። ነገር ግን ይህ አስገራሚ ቴክኖሎጂ በአንድ ጀንበር የተፈጠረ ተአምር አይደለም። ከጀርባው የሳይንቲስቶች እልህ አስጨራሽ ትግል፣ በቢሊዮን ዶላር የሚቆጠር የገንዘብ ኪሳራ እንዲሁም በአንድ ወቅት ታላቅ የነበሩ የግዙፍ ኩባንያዎች ውድቀትና አስገራሚ የፈጠራ ታሪክ ከጀርባው አለ። ዛሬ በቴክ ፕላስ የዩቲዩብ ቻናል የሰው ልጅን የኑሮ ዘይቤ ሙሉ በሙሉ የቀየረውንና ቀላል ያደረገውን የሞባይል ስልክን አስገራሚ የእድገት ጉዞ ከአፈጣጠሩ ጀምሮ በጥልቀት እንመለከታለን። ቻናላችንን ሰብስክራይብ በማድረግ አብራችሁ ሁኑ። ጊዜው እንደ አውሮፓውያን አቆጣጠር በ1970ዎቹ መጀመሪያ ነበር። በወቅቱ ከቤት ውጪ ስልክ ለመደወል የግድ የህዝብ ስልክ መገልገያ ሳጥኖች ጋር መሄድ ወይም ደግሞ ባለጠጋ ከሆኑ መኪናው ውስጥ የተገጠመውን ግዙፍና ባለገመድ የስልክ መስመር መጠቀም የግድ ነበር። ይሁንና ሁለት ግዙፍ የአሜሪካ የቴክኖሎጂ ኩባንያዎች ይህንን ታሪክ ለመቀየር በየግላቸው በሚስጥር ይፎካከሩ ነበር። አንደኛው ቴሌኮም ግዙፉ ቤል ላብስ የሚባለው ሲሆን ሁለተኛው ደግሞ አነስተኛውና ተቀናቃኙ ሞቶሮላ ነበር። ቤል ላብስ የተባለው ኩባንያ ትኩረቱን በመኪና ውስጥ በሚገጠሙ ስልኮች ላይ ያደረገ ሲሆን በማርቲን ኩፐር የሚመራው የሞቶሮላ ቡድን ግን ከዚህ ፍጹም የተለየ ህልም ነበረው። ሰዎች ስልክ ለመደወል ሲፈልጉ የግድ መኪና ውስጥ ወይም ቤት ውስጥ መሆን ሳይጠበቅባቸው በፈለጉት ቦታ ሆነው የፈለጉትን ግለሰብ ባለበት ቦታ ማግኘት አለባቸው የሚል ጠንካራ እምነት ነበራቸው። Well, we believed and believe still today that freedom means you can talk anywhere. ለዚህም በጥቂት ወራት ውስጥ $100 ሚሊዮን በማፍሰስ ቀን ከሌት መስራት ጀመሩ። ከዚህም በኋላ አንድ ታሪካዊ ቀን ደረሰ። ጊዜው ሚያዝያ 3 ቀን 1973 ዓመተ ምህረት ማርቲን ኩፐር በኒውዮርክ ጎዳና ላይ በመቆም በታሪክ የመጀመሪያውን ተንቀሳቃሽ ስልክ ጆሮው ላይ በማድረግ መደወል ጀመረ። በዚያን ጊዜ የመጀመሪያውን የስልክ ጥሪ ያደረገውም በቤል ላብስ ውስጥ ለሚገኘውና ዋነኛ ተቀናቃኙ ለሆነው ጆኤል ኤንግል ነበር። ማርቲን ኩፐር ስልኩን አንስቶ እንዲህ አለ። And I said, "Hi, Joel. It's Marty Cooper." "Hi, Marty," he says. "I'm calling you from a cell phone, but a real cell phone, a personal, handheld, portable cell phone." ወዳጄ ጆኤል፣ እኔ ማርቲ ነኝ። የደወልኩልህም ከእውነተኛውና ተንቀሳቃሽ ከሆነው በእጅ ከሚያዘው የሞባይል ስልክ ላይ ነው። በሌላኛው መስመር ላይ የነበረው ጆኤል በድንጋጤ የሚናገረው ጠፍቶት ዝምታን መረጠ። ምንም እንኳን የመጀመሪያው ጥሪ በ1973 ቢደረግም ስልኩ ለህዝብ ወደ ገበያ የቀረበው ግን 10 ዓመታት ምርምርና የደህንነት ፍተሻ በኋላ በ1983 ነበር። ይህም ስልክ ሞቶሮላ ዲያና ታክ 8000X የሚባል ነበር። በወቅቱ ሰዎች ስልኩን ያቆላምጡት የነበረው ዘብሪክ በሚል መጠሪያ ነበር። ምክንያቱ ደግሞ የሞባይል ስልኩ ክብደት 1.1 ኪሎግራም የሚያህል ነበር። ይህም ማለት በአሁኑ ዘመን
እስከ 6 የሚደርሱ የአይፎን ስልኮችን በአንድ ላይ አስረው እንደመያዝ ማለት ነው። ባትሪው ሙሉ በሙሉ እንዲሞላ 10 ሰዓት ገደማ የሚወስድ ሲሆን የሚያገለግለው ግን ለ30 ደቂቃ ብቻ ነበር። ዋጋውም ደግሞ $3995 የአሜሪካን ዶላር ነበር። ስለዚህም የሞባይል ስልኩ መገልገያ ብቻ ሳይሆን የሀብታሞችና የነጋዴዎች የቅንጦት ማሳያ ነበር። በዚህ የለውጥ ማዕበል ላይ በመሳፈር ዓለምን በቁጥጥሩ ስር ያደረገ አንድ የፊንላንድ ኩባንያም ብቅ አለ። እሱም ኖኪያ ነበር። ኖኪያ የተሰኘው ሞባይል ስልክን ለሀብታሞች ብቻ መሆናቸውን አስቀርቶ ለተራውም ሕዝብ ተደራሽ አደረገ። በተለይም በ2000 ዓ.ም የወጣው ኖኪያ 3310 በመባል የሚታወቀው በታሪክ ተወዳዳሪ የሌለው ጠንካራ ስልክ ሆነ። መዶሻ የሚመስል ጥንካሬው፣ ለአንድ ሳምንት የሚቆይ ባትሪውና በውስጡ የነበረው ስኔክ ወይም የእባብ ጨዋታ ስልኩን የትውልድ መታወቂያ ያደረጉት። ኖኪያ በዓለም የስልክ ገበያ ላይ ከ40% በላይ ድርሻ በመያዝ ፍጹም ንጉስ መሆን ቻለ። ማንም የሚፎካከሩ የሚገኝለት አይመስልም ነበር። በዚሁ ዘመን በቢዝነሱና በፖለቲካው ዓለም ውስጥ ሌላ እጅግ ተጽዕኖ ፈጣሪ የሞባይል ስልክ ብቅ አለ። እሱም ብላክቤሪ ነበር። ብላክቤሪ ሙሉ በሙሉ የኮምፒውተር የቁልፍ ሰሌዳን ወይም ኪቦርድን በትንሽ ስልክ ላይ በማስገባትና BBM የተባለውን እጅግ ደህንነቱ የተጠበቀ የመልእክት መላላኪያ በመፍጠር ይታወቃል። እንደ ባራክ ኦባማ ያሉ የዓለም መሪዎችና ነጋዴዎች ያለዚህ ብላክቤሪ የሞባይል ስልክ መንቀሳቀስ የማይችሉበት ደረጃ ላይ እንዲደርሱ አደረገ። ነገር ግን ጥር 9 ቀን 2007 ዓ.ም የቴክኖሎጂ ታሪክ ለዘላለም ተቀየረ። የስቲቭ ጆብስ አፕል የመጀመሪያውን አይፎን ስልክ ለዓለም አስተዋወቀ። ስቲቭ ጆብስ መድረክ ላይ ቆሞ እንዲህ አለ። So, 3 things. A widescreen iPod with touch controls, a revolutionary mobile phone, and a breakthrough internet communications device. These are not 3 separate devices. This is one device. ዛሬ 3 አብዮታዊ መሳሪያዎችን እናስተዋውቃለን። ንክኪ ያለው አይፓድ፣ አዲስ የሞባይል ስልክና የኢንተርኔት መገናኛ መሳሪያ። እነዚህ 3 የተለያዩ መሳሪያዎች አይደሉም፣ በአንድ ስልክ ውስጥ ያሉ አገልግሎቶች እንጂ። አይፎን የፊዚካል ወይም በእጅ የሚነካኩ ቁልፎችን ሙሉ በሙሉ በማስወገድ በጣት ንክኪ ብቻ የሚሰራና የተሟላ የኢንተርኔት አሳሽ ወይም ብሮዘር የተባለውን የያዘ ስልክ ነበር። በዚህ ጊዜ ኖኪያና ብላክቤሪ ይህን አዲስ ፈጠራ ተራ መጫወቻ ነው፣ ሰዎች ቁልፍ መጫን ይወዳሉ በማለት አጣጣሉት። ነገር ግን ይህ ንግግራቸው በታሪክ ትልቁ ስህተታቸው ነበር። በጥቂት ዓመታት ውስጥ ተመልካቾች ሙሉ በሙሉ ወደ አይፎን እና ወደ ጎግል አንድሮይድ ፊታቸውን ሲያዞሩ የኖኪያና የብላክቤሪ ሽያጭ ወደ መሬት ተከሰከሰ። ኖኪያም ስሙንና ታሪኩን ብቻ አስቀርቶ ሙሉ የማምረቻ ንብረቱንና የአክሲዮን ድርሻውን ለማይክሮሶፍት ለመሸጥ ተገደደ። ዛሬ ላይ ሆነን ስንመለከት የሞባይል ስልኮች የሚታጠፉ እስከ መሆን፣ አስደናቂ ካሜራዎችን እስከ መያዝ እንዲሁም በአርቲፊሻል ኢንተለጀንስ አማካኝነት ስራችንን እጅግ የሚያቀሉ ሆነዋል። ከ50 ዓመታት በፊት የነበረውና እስከ 1 ኪሎ ግራም ድረስ ይመዝን የነበረው ግዙፉ ስልክ ዛሬ ተጨምቆ ኪሳችን ውስጥ የገባ ታላቅ የቴክኖሎጂ ተአምር ሆኗል። ለመሆኑ የእርስዎ የመጀመሪያው የስልክ ሞዴል የትኛው ነበር? የኖኪያ 3310፣ ብላክቤሪ ወይስ ሌላ? በኮመንት ያካፍሉን። ቪዲዮ ከተመቻችሁ ላይክ በማድረግ ቻናላችንንም ሰብስክራይብ በማድረግ አበረታቱን። በቀጣይ በሌላ ዶክመንተሪ እስክንገናኝ መልካም ቆይታ።